በአንድ ቀን ውስጥ ብቻ 10,000 ተከታዮች መጨመር ትፈልጋላችሁ? እቺ የኔ ክላይንት እንግዲህ በሁለት ቀናት ብቻ ማለት ነው 10,000 አይደለም 15,000 ተከታዮች ጨምራለች። ከ1,000 ፎሎወሮች ወደ 20.8,000 ፎሎወሮች። ኢማጂን ሊትራሊ አሁን 21,000 ልትገባ ነው ከአንድ ሰዓት በኋላ ማለት ነው። በሁለት ቀን ውስጥ 15,000 ተከታይ የጨመረችበት 3 ሚስጥሮች ላካፍላችሁ ነው አሁን። አንደኛ ሚስጥር ምንድነው? በቀን 10 ጊዜ ቪዲዮ መልቀቅ ጀመረች። እነዚህ የምትመለከቷቸው ቪዲዮዎች ማለት ነው በአንድ ቀን ውስጥ የለቀቀቻቸው ቪዲዮዎች ናቸው። እንደሞ ማለት ነው ቫይራል እየወጡ ነው ያሉት። እናንተ ግን በሳምንት 2-3 ትለቃላችሁ። በቀን 10 ቪዲዮ መልቀቅ ጀምሩ። የምትለቋቸው ቪዲዮዎች ደግሞ ኤዲት እያደረጋችሁ ጊዜ አታጥፉ። ጧት ስትነሱ ራሳችሁን ቀርጻችሁ ፖስት ማለት፣ ስራ ስትገቡ ፖስት ማለት፣ ጂም ስትገቡ ፖስት ማለት፣ ሜካፕሽን ስታደርጊ ፖስት ማለት። ይህ ምንድነው የሚያደርገው? ጓደኛ እንድትፈጥሩ ያግዛቸዋል። ከነዚህ 10 ቪዲዮዎች ማለት ነው አንድ ቪዲዮ ብቻ ቫይራል ከወጣች 100,000 ቪው ካገኘች ማለት ነው ከነዚህ 100,000 ሰዎች 20,000 እነዚህ ቪዲዮዎች ማየት ይጀምራሉ። ቲክቶክ ደግሞ ምንድነው ብሎ የሚያስበው ኦኬ እነዚህ ቪዲዮዎች በሰው እየታዩ ስለሆነ በደንብ አድርጌ ወደ ሌሎች ሰዎች ገፋል አድርገው ብሎ ያስባል። ከዛ ቫይራል በቫይራል ትሆናላችሁ ማለት ነው። ሁለተኛው ታሪኳን ማካፈል ጀመረች። ታሪክ ማካፈል በጣም ትልቁ ነገር ነው። ባይ ዘ ዌይ ጋይስ እናንተ አዲስ ሰው ስታገኙ ምንድነው የምታደርጉት? ታሪካችሁ ትናገራላችሁ። ትናንትና ቀናችሁ እንዴት ነበር ትናገራላችሁ። የበላችሁት ምግብ፣ ቤተሰባችሁ ማን ነው፣ ጓደኛችሁ ማን ነው። ሰዎች ስንባል በታሪክ ነው የምንግባባው። ሶሻል ሚዲያችሁ ላይ ታሪክ የማትናገሩ ከሆነ ሰው እንዴት አድርጎ ሊያውቃችሁ ይችላል? ታዋቂ መሆንም አትችሉም ማለት ነው። ሶስተኛው ደግሞ ምንድነው? ሰዎች ላይ መቀስቀስ የምትፈልገው ስሜት በደንብ ጠንቅቃ አወቀች። እናንተ ግን አታውቁም። ቪዲዮ ስትለቁ ማለት ነው ኦኬ ይህ ቪዲዮ ምን አይነት ሰዎች ላይ ምን አይነት ስሜት እንዲቀሰቅስ ነው የምፈልገው የሚል አስተሳሰብ የላችሁም። አሁን እሷ ምንድነው ያደረገችው? ከነዚህ ስሜቶች አንድ መረጠች ማለት ነው። አንድ ስሜት ምንድነው? የሳቅ ስሜት፣ የሐዘን ስሜት፣ የንዴት ስሜት፣ የደስታ ስሜት፣ የግርምት ስሜት። ከነዚህ ስሜቶች ተጠቅመው ማለት ነው በጣም ትልቅ ደረጃ የደረሱ ቲክቶከሮች ላሳያችሁ እችላለሁ። ኦኬ የሳቅ ስሜት የሚጠቀም አንድ ቲክቶከር ማን ነው? በርጠሚዮስ ነው። የግርምት ስሜት የሚጠቀም ማን ነው? በርጠሚዮስ ነው። ግርምትን ይጠቀማል፣ ሳቅም ይጠቀማል። ሰዎች ይገረማሉ በቪዲዮዎቹ ማለት ነው። የንዴት ስሜት የሚጠቀም ማን ነው? ሞጣ ቀራኒዮ ይጠቀማል። የንዴት ስሜት ማለት ነው። ገባችሁ? የደስታ ስሜት የሚጠቀሙ ደግሞ በጣም ብዙ ቲክቶከሮች አሉ ሰዎችን የሚያግዙ ማለት ነው። የሐዘን ስሜት የሚጠቀም ማን ነው? ማስተር አብነት አለ። አሁን ማስተር አብነት በጣም ሰዎች ላይ ሐዘን ከመቀስቀሱ የተነሳ በጣም ብዙ ተከታዮችና ላይክ የሚያደርጉለት ሰዎች አሉት ማለት ነው። አያችሁ? ስለዚህ እናንተ ምን አይነት ስሜት መቀስቀስ ጎበዝ እንደሆናችሁ እወቁ። በተፈጥሮ ስታወሩ ሰው ላይ መምከር ነው የምትችሉት ወይስ ማሳቅ ነው የምትችሉት? ሰውን ማሳዘን ትችሉበታላችሁ?